ሰላም እንዴት ናችሁ? ዛሬ የብዙዎች ጥያቄ ሆነና ብዙ ሰው በውስጥ መስመር የጠየቀኝን ጥያቄ ነው ይዤላችሁ የመጣሁት። ይህም እንዴት ነው የስልካችን ባትሪ ቶሎ እየጨረሰብን የሚል ነው ማለት ነው። ስልካችን ለምን ቶሎ ባትሪ እንደሚጨርሰብን እና እየሞቀ እንደሚያስቸግረን አንድ በአንድ ወደ 5 የሚደርሱ ድብቅና ዋና የሆኑ ሴቲንጎችን አሳያችኋለሁ። ቪዲዮዎችን እስከመጨረሻው ካያችሁ ከእነዚህን ነገሮች በቀላሉ ማስተካከል ስለምትችሉ ቪዲዮውን በጥሞና እስከመጨረሻው ድረስ እንድትከታተሉና ሙሉ መረጃ እንድትወስዱ ስል እጠይቃለሁ ማለት ነው። እሺ የመጀመሪያው ሴቲንግ ስንሄድ እንግዲህ ምንድነው ስልካችን ሴቲንግ ላይ እንሄዳለን ማለት ነው። የስልካችን ሴቲንግ ላይ ከሄድን በኋላ ምን እንላለን ማለት ነው? ወደ ታች ጉግል የሚል አለ ወረድ ስንል ከስልካችን ጉግል የሚለውን እንጫናለን ማለት ነው። ልክ ጉግል የሚለውን ከተጫን በኋላ ሪኮመንድድ እና ኦል ሰርቪስስ የሚሉ ነገሮች ይመጡልናል እንደዚህ እንደምታዩት። ስለዚህ የት ጋር እንሄዳለን ማለት ነው? ኦል ሰርቪስ የሚለው ጋር እንሄዳለን ማለት ነው። እዚህ ጋር ከሄድን በኋላ ወደ ታች ወረድ ስንል ምን የሚል አለ? ዲቫይስ የምትል ነገር አለች ማለት ነው። ከዛ ዲቫይስ የምትለዋን እንጫናለን። ልክ ይቺን እንደተጫን ምንድነው ስካን ፎር ኒርባይ ዲቫይስ የሚል አለ ማለት ነው። ይቺ ኦን ከሆነች ቀጥታ ምንድነው ማለት ነው አቬሌብል የሆኑ ዲቫይሶችን ሰርች እያደረገ ነው ማለት ነው። ሁሌም ሰርች ያደርጋል። ይሄ ማለት ምንድነው? ብሉቱዝ ሊሆን ይችላል ሌላ ሆትስፖት ሊሆን ይችላል ዋይፋይ ሊሆን ይችላል። አቬሌብል የሆኑ ዲቫይሶችን ብቻ ሰርች እያደረገ የስልካችን ባትሪ በሃይለኛ ሁኔታ የሚጨርስብንና ስልካችንን ቢዚ እንዲሆን የሚያደርግ ሴቲንግ ነው። ስለዚህ ይቺን ሴቲንግ ኦፍ ማድረግ ይኖርብናል ማለት ነው። ከዛ የት ጋር እንሄዳለን ማለት ነው? በሁለተኛ ደረጃ አሁንም የስልካችን ሴቲንግ ላይ ከሄድን በኋላ በነገራችን ላይ ይህ አሁኑን ሁለተኛ አማራጭ በሁለተኛ አማራጭ እንዴት ማግኘት እንችላለን? ሰርች ባሮ ላይ እንሄዳለን ከሄድን በኋላ ኒር ብለን ሰርች እናደርጋለን ማለት ነው። ልክ ኒር ስንለው ኒር ባይ ዲቫይስ ስካኒንግ የሚል አለ። እሷን እንጫናት ማለት ነው። እሷን ከተጫን በኋላ እቺ ኦፍ ነች ማለት ነው። እሷን ኦን ካረግን እንግዲህ እንደምታዩት ምንድነው ሰርች እንደሚያደርግ ነው የሚያሳየን ስለዚህ ኦፍ አድርገን እንተዋታለን ማለት ነው። በሁለተኛ ደረጃ የምናየው ሴቲንግ ሰርች ባር ላይ በመሄድ ሴቲንግ ውስጥ ከገባን በኋላ ምን እናደርጋለን ፕሪንት ብለን ሰርች እናደርጋለን ማለት ነው። ልክ ፕሪንት ስንለው እዚህ ጋር ፊንገር ፕሪንት ፕሪንቲንግ የሚሉ ነገሮች አሉ። ከዛ ፕሪንቲንግ የምትለዋ ጋር እንሄዳለን። እሷ ጋር ከሄድን በኋላ አሁንም ፕሪንቲንግ የምትለዋን እንጫናለን ማለት ነው። ከዛ ዲፎልት ፕሪንት ሰርቪስ የምትላለች እሷን ሴቲንግ ኦፍ እናደርጋለን ማለት ነው። ይቺ ኦን ሆነች ማለት እንግዲህ ባይ ዲፎልት ፕሪንት ሰርቪስ እያበራን ነው ማለት ነው። ስለዚህ ስንጠቀም ብቻ ማብራት ስለምንችል ይቺን ኦፍ እናደርጋለን። ኦኬ በሶስተኛ ደረጃ የምናየው ሴቲንግ ምንድነው? ዲጂታል ዌልቢንግ የሚባል ነገር አለ። አሁንም የስልካችን ሴቲንግ ላይ እንሄዳለን ማለት ነው። ልክ ሴቲንግ ላይ ከሄድን በኋላ ወደ ታች ወረድ ስንል ዲጂታል ዌልቢንግስ ኤንድ ፕሪንተር ኮንትሮል የሚል አለ። እሱ ላይ ክሊክ እናደርጋለን ማለት ነው። እሱ ጋር ክሊክ ካደረግን በኋላ እዚህ ሶስት ነጠብጣቧን እነካለን። ሶስት ነጠብጣቧን ከነካን በኋላ ሴቲንግስ የምትለዋን ኦኬ እንላታለን። እዚህ ጋር ምንድነው እንግዲህ ዩሲኤች ዳታ አክሰስ የምትላለች ወደ ታች ወረድ ስትሉ እሷ ኦን ያለችው የኔ አሁን እሷን ኦፍ ማድረግ አለብኝ። እዚህ ጋር ግን ምንድነው የሚለው ዲጂታል ዌልቢንግ ካልተጠቀማችሁ እዚህ ጋር አክሰስ የሚያደርጋቸው ነገሮችን የባትሪያችን አይጠቀምም ነው የሚለው ይሄን ሙሉውን ማንበብ ትችላላችሁ። ስለዚህ ኦኬ እላለሁ ሴቲንግ ውስጥ እሄዳለሁ ማለት ነው። ስለዚህ ዳታችሁ አክሰስ የማያደርጋቸውን አፕሊኬሽኖች እዚህ ጋር መጣችሁ በሙሉ ኦፍ ማድረግ አለባችሁ ማለት ነው። እነዚህ ሁሉ ዲጂታል ዌልቢንግ ዳታ ስንጠቀም አክሰስ የሚያደርጋቸው አፖች ናቸው ማለት ነው። ስለዚህ እነዚህን ሁሉ ኦፍ አደረጋችሁ ማለት የስልካችሁን ባትሪ በጣም በሃይለኛው መቆጠብ ትችላላችሁ ማለት ነው። ከዛ በአራተኛ ደረጃ ምንድነው የምንሄድ ኖቲፊኬሽን ጋር እንሄዳለን። አሁንም የስልካችን ሴቲንግ ላይ ከሄድን በኋላ ወደ ታች ወረድ ስንል ኖቲፊኬሽን የሚል አለ።
ኖቲፊኬሽን የሚለውን እነካለን ማለት ነው። ልክ ኖቲፊኬሽን ከተጫን በኋላ አፕስ ኖቲፊኬሽን የሚል አለ እሱን ኦኬ እንላለን። እዚህ ጋር ምንድነው ያሉት እንግዲህ እነዚህ ሁሉ አፕሊኬሽኖች ኖቲፊኬሽን ይልካሉ ማለት ነው። ኖቲፊኬሽን ማለት እዚች ስልካችን ጫፍ ላይ የምትመጣልን ነገር ናት ማለት ነው። ሶ ምን እናደርጋለን እነዚህ የምንፈልገውን ብቻ ኦን በማድረግ በጣም አስፈላጊ የሆኑትን ብቻ ኦን አድርገን ሌሎቹን ኦፍ ማድረግ አለብን ማለት ነው። ምክንያቱም እነዚህ አላስፈላጊ ባትሪያችን የሚጨርሱና ለስልካችን መዘግየትና ስልካችን ስታክ እንዲያደርግ የሚያደርጉ አፕሊኬሽኖች ስለሆኑ እነዚህን ኦፍ ማድረግ ይጠበቅብናል ማለት ነው። እሺ ከዛ በአምስተኛ ደረጃ ምንድነው የምንሄደው? አሁንም የስልካችን ሴቲንግ ከሄድን በኋላ ወደ ታች ወረድ እንላለን ማለት ነው። ልክ ወረድ ስንል ባትሪ ኤንድ ዲቫይስ ኬር የሚለውን እንፈልጋለን እሱ ጋር ክሊክ እናደርጋለን ማለት ነው። እዚህ ጋር ከሄድን በኋላ የት ጋር እንሄዳለን? ባትሪስ የሚል አለ እሱን ኦኬ እንላለን ማለት ነው። እዚህ ጋር በጣም ብዙ የምናስተካክላቸው ነገሮች አሉ። የመጀመሪያው ምንድነው? ባትሪ ፕሮቴክት ባትሪ ይላል። ይቺን እንግዲህ ኦን ታደርጋችኋት ምንድነው የሚለው? ቱ ኤክስቴንድ ዘ ላይፍ ስፓን ኦፍ ዮር ባትሪ ሊሚት ዘ ማክሲም ቻርጂንግ ቱ 85%። ይሄ ምንድነው የሚያደርጋችሁ? ስልካችሁን ቻርጅ አድርጋችሁት የምታድሩ ሰዎች ካላችሁ በተለይ ምንድነው ልክ ስልካችሁ 85% ሲሆን ቻርጅ ማድረግ ያቆማል ማለት ነው። ብዙ ጊዜ ባትሪ ላይፍ የሚሞተው ምንድነው? 100% ስልካችሁ ቻርጅ መሆን የለበትም ማለት ነው። ስልክ እንግዲህ ከ30 ባይወርድ እና ከ85 ከፍ ባይል ይመረጣል ማለት ነው። ሶ እነዚህን ማስተካከል አለባችሁ ማለት ነው። ስለዚህ ይቺን ኦን እናደርጋታለን። ይቺን ኦን ካደረግን በኋላ እንግዲህ ወደ ታችን ወረድ ስንል ቻርጂንግ ሴቲንግስ የሚል አለ እሱን ፋስት ቻርጂንግን ኦን ማድረግ የምትችሉበት ሴቲንግ ነው ማለት ነው። ከዛ ደግሞ ስልካችሁ አሁንም የሚያልቅባችሁ ከሆነ ፓወር ሴቪንግ የሚል አለ ይቺን ኦን ማድረግ ትችላላችሁ ማለት ነው። ይሄ እንግዲህ ምንድነው የሚያደርገው? የሲፒዩአችሁን የባትሪ ዩሴጅ በ70% ይቀንሳል። ከዛ ብራይትኔሱን 10% ብቻ ነው የሚያደርገው። አፖች ደግሞ ስልካችሁን ባትሪ እንዳይጠቀሙ የሚደረግበት ሴቲንግ ነው ማለት ነው። ስለዚህ ይሄን ሴቲንግ ኦን ማድረግ ትችላላችሁ ማለት ነው። ለምሳሌ እዚህ ጋር የኔ ስልክ አሁን ምንድነው 14 ሰዓት ከ54 ይቆያል ነው የሚለኝ። ይሄን ኦን ካረጉት ማለት ነው። እነዚህን ሴቲንጎች በማስተካከል የስልካችሁን ባትሪ ኤክስቴንድ ማድረግ ትችላላችሁ። ባትሪያችሁን ብቻ አይደለም ስልካችሁንም እድሜውን መጨመር የምትችሉበት ሴቲንጎች ናቸው። እነዚህና ሌሎችን አማራጮች መጠቀም እንደምትችሉ ዛሬ አሳየቻችኋለሁ። ለሌላ ቪዲዮ እስከምንገናኝ ድረስ ቻው እላለሁ